በውሃ ሸክለዋን አፈራርሳታ ውሃ ልጭበት። በምንድነው የምጣዷ መስማት አለመስማት የሚታወቀው? በእንጎቻ። እንግዲህ እንጀራ መጋገሩንም እስከዛሬ እንጀራ አልበላችሁም ማለት ነው። በሰላምና በጤና ጠብቆ መላእክቱ ለምስጋና ለውዳሴ በሚወጡባትና በሚወርዱባት አደባባይ ሰብስቦ የባረከን የቀደሰን የአባቶቻችን አምላክ እግዚአብሔር የኛም አምላክ እግዚአብሔር ስሙ የተመሰገነ ይሁን። ክቡር አባታችን መላከ ሕይወት ቀሲስ ብርሃነ ሕይወት የዚህ ታላቅ ደብር አስተዳዳሪ፣ ክቡር መምህራችን መምህር አዳነ የዚሁ የታላቁ ደብር የስብከተ ወንጌል ኃላፊ፣ ክቡራን ሰባኪያነ ወንጌል ወንድሞቼ፣ እናንተ ፊት ቁጭ ብለን እናንተ ፊት ቆመን ስናስተምር ባይገባንም ቤተክርስቲያናችሁን ባላችሁ ከታቆይታችሁ ለዛሬ ያደረሳችሁ አባቶቼ ካህናት በየማይረጋችሁ፣ ክቡራን ጸጋውን ያበዛላችሁ ዘማሪያን ወንድሞቼ፣ እግዚአብሔር በሰጣችሁ ልዩ ጸጋና ጥበብ በክራር የምታመሰግኑ በመሰንቆ ውዳሴ የምታቀርቡ ዘማሪያን ልጆቻችን ወንድሞቻችን፣ ሕፃናቱ ዩኒፎርም ለብሰው ዝማሬውን ሲያቀርቡ እንባችን እየመጣ ነበር። ነገ የቤተ ክርስቲያን አደራ የሚጣልባችሁ፣ ነገ በእኛ ቦታ ቆማችሁ ለሕዝቡ ወንጌል የምታደርሱ የሰንበት ትምህርት ቤት መዘምራን ነጫጭ ለብሳችሁ በእውነት በዚህ ሰዓት ሽማግሌዎች የት እንደሚቀመጡ እናውቃለን። የቤተ ክርስቲያን ጥሪ ሰምታችሁ የሽበት ዘውድ የደፋችሁ አባቶቼ፣ እናቶቼ በምህረቱ ይቅር ለመባል ይቅር ተብሎም ንስሐ ለመግባትና ስጋውን ደሙን ለመቀበል የምትዘጋጁ የተዘጋጃችሁ የእግዚአብሔር ቤተሰቦች ሁላችሁም በወደደን ባከበረን ፍቅሩን እስከ ሞት ድረስ በገለጠልን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን ከረማችሁ? ድምጻችሁ አይሰማም። በሰላም የከረማችሁ፣ ያለ ሕመም የከረማችሁ፣ ያለ ራስ ምታት የከረማችሁ፣ ያለ ጭንቀት የከረማችሁ እግዚአብሔር ይመስገን በሉ። እንደምን ከረማችሁ? እንደሱ ነው። እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ልዑል አምላካችን እግዚአብሔር በምህረቱ በቸርነቱ ጠብቆ ለዚህ ሰዓት ስላደረሰን ክብር ምስጋና ይግባው። ክብር ምስጋና ይግባው። እናታችን እመቤታችን ወላዲተ አምላክ በአማላጅነቱ አልተለየችንምና ስለ ምልጃዋ ስለ ክብሯ ምስጋናችን ከልጆቿ አንደበት ይድረሳት። እግዚአብሔር ያከበራቸው ጻድቃን ቅዱሳን ሰማዕታት፣ በተለይም በዛሬው ዕለት የወርሃዊ መታሰቢያ በዓሉን የምናከብርለት የመላእክት አለቃ የቅዱስ ሚካኤል በረከቱ ከሁላችን ጋር ይሁን። ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያንም አንኳኩ ይከፈትላችኋል። የሚለምነው ሁሉ ይቀበላል፣
የሚፈልገውንም ያገኛል። መዝጊያን ለሚያንኳኳ ይከፈትለታል ይላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ የቃሉ ተናጋሪ አምላክ ነው። እኛ ግን ባጭር ቋንቋ ለመግለጽ አሁን ያነበብኳችሁን የመጽሐፍ ቅዱስ ክፍል ርዕስ ለመስጠት ይቻል ዘንድ እግዚአብሔር ለጥያቄያችን ሁሉ መልሳለው የሚል ርዕስ ይሆናል። እስቲ ወንዶች ብቻ ለጥያቄያችን ሁሉ እግዚአብሔር መልሳለው በሉ እስቲ። ከፍ አድርጉ። ጥያቄያችሁ እንዲመለስ የምትፈልጉ ለጥያቄያችን ሁሉ እግዚአብሔር መልሳለው። እህቶቼም እናቶቼም ደግሞ እናንተም ለጥያቄያችን ሁሉ እግዚአብሔር መልሳለው በሉ እስቲ። አለው የለው? ምን ጠይቃችሁ ታውቃላችሁ? ስለ ሀገራችሁ ጠይቃችሁ ታውቃላችሁ? ስለ ቤተ ክርስቲያናችሁ ጠይቃችሁ ታውቃላችሁ? ስለ ሕይወታችሁ ጠይቃችሁ ታውቃላችሁ? ሀገራችን በአራቱም አቅጣጫ በጦርነት ተወጥራ ከዛ ውስጥም በአካባቢያችን ክርስቲያኖች ለብቻ ተለይተው ባሰሩት ክርና በለበሱት ነጠላ ታይተው ካህናቱ በጨበጡት መስቀል ተመዝነው በሚገፉና በሚገሉ ሰዎች መካከል ሲኖሩ ስንቱ ካህናት ናቸው በአውደ ምሕረቱ አንገታቸው በሰይፍ የተቀላ። አሐዱ አብ ቅዱስ ብለው የቀደሱ አባቶቻችን የዚች እምነት ተከታይ በመሆናቸው ብቻ ስንቶቹ ታርደው አለቁ። ስንቶቹ በእስራት ወደቁ። ስንቶቹ አገር ለቀው ተሰደዱ። ምንም ፖለቲካ የማይናገሩ ምንም አይነት ወንጀል የማይሰሩ ምዕመናን ተሰብስበው እግዚአብሔርን ስላመለኩ ብቻ የዚች የተዋሕዶ እምነት ተከታይ ስለሆኑ ብቻ ስንቶቹ ተገደሉ እየሰማን በአካባቢያችን በጎረቤታችን እንባቸውን እያነቡ ደማቸውን እያፈሰሱ ስንቶቹ አለቁ። ታዲያ ለጥያቄያችሁ መልስ ያለውን እግዚአብሔርን ይህን ጥያቄ አቅርባችሁለታል? ጠይቃችሁታል? የሚሞቱ ወገኖቻችንን በቃ በላቸው ብላችሁ ጠይቃችኋል? የሚታረዱ አባቶቻችንን በቃ በላቸው በደላችንን ይቅር በለን ብላችሁ ጠይቃችኋል? ያለ በደላቸው ቀኝና ግራቸውን የማያውቁ ሕፃናት እየታረዱ በጥይት እየተመቱ ሲገደሉ የኛ በደል ነው የኛ ኃጢአት ነው ይቅር በለን ብላችሁ ጠይቃችኋል ወይ? በድካም በልፋት በደሙ የተዋጀችው ቅድስት ቤተ ክርስቲያን እንደ ጧፍ በእሳት ተያይዛ ስትለኮስ ስትነድ ይሄን አይተን ሰምተን እባክህ ጌታ ሆይ ለጥያቄያችን መልስ መስጠት ትችላለህና እባክህ እነዚህ የሚቃጠሉትን የሚሰደዱትን ወልደው ከብደው በኖሩበት ቦታ ላይ በሀገራቸው ላይ እግዚአብሔር በፈጠራት ምድር ላይ የሚኖሩ ወገኖቻችን ምድር አልባ ሲሆኑ ቤት አልባ ሲሆኑ ሲፈናቀሉ ሕይወት አልባ ሲሆኑ ሲሞቱ እኛ በሕይወት የቆምን እኛ በሕይወት ያለን እኚህን የሚሰቃዩ ወገኖቻችንን በቃ በላቸው ብለን ጥያቄ አቅርበናል ወይ? ካቀረባችሁ መልካም። አሁን ሁላችንም እጅ ለእጅ ተያይዘን ሀርከ ወልቀበኔ ገረዋ ቀዮቲ ጋፊ ኬን ዲየሲኖ ቀቡ ዴቢ ቀበዋ ቀዮን ኬን ሬፉ ጀኔ ጅረ ጋፊ ኬን ሁንዳፍ ጋፊ ኬን ማልተኡ ቀባ ኢሰቲ አከሚት ዲየሲኖ ቀብና ጋፊ ሰን ዋቀዮን ኑ ዴቢሳ። ለጥያቄያችን ሁሉ እግዚአብሔር መልስ አለው ብለን ስንል እግዚአብሔር ጥያቄያችንን
በሶስት አይነት መንገድ ይመልሳል። በስንት አይነት መልሱልኝ? በስንት አይነት? በሶስት አይነት። ምን አይነት ጥያቄ አላችሁ እናንተ? ግማሹ ልብስ የሸፈነን ውስጣችን በበሽታ በመከራ የተሞላ እኔና እሱ ብቻ የምናውቀው ከፈጣሪያችሁ ብቻ የምትነጋገሩበት የሚያሰቃይ በሽታ ያላችሁ እኮ አላችሁ። እረፍት ያጣችሁ፣ ቁጭ ብላችሁ መነሳት ያልቻላችሁ፣ ጎንበስ ብላችሁ ቀና ማለት ያልቻላችሁ፣ አንድ ቀን ከእግዚአብሔር መፍትሄ ያገኛለሁ ብላችሁ በተስፋ የተቀመጣችሁ እኮ አላችሁ። የህይወት ፈተና በዝቶባችሁ በህይወታችሁ መከራ ውስጥ ገብታችሁ እድላችሁ ጠማማ ነው፣ የኔ ጉዳይ እድሌ ጠማማ ነው፣ ከዚህ በኋላ የኔ ጉዳይ እኮ በቅቷል ያላችሁ፣ ለፍታችሁ ወጣችሁ የሰራችሁት ያልተባረከላችሁ፣ ምንም ብትደክሙ ምንም ብትለፉ ጠብ ያላለላችሁ ብዙዎች እኮ አላችሁ። የትዳር ጉዳይ ያስጨነቃችሁ፣ የቤታችሁ ጉዳይ ያሳሰባችሁ፣ ትዳራችሁን ከመፍረስ ለመታደግ የምትታገሉ ደፋ ቀና የምትሉ ወንዶችም ሴቶችም ብዙዎች አላችሁ። ይህን ጥያቄ ስታቀርቡ መልሶላችሁ ይሆን? ቅድም እንዳልኳችሁ እግዚአብሔር ጥያቄያችንን በሶስት አይነት መንገድ ይመልሳል። በስንት አይነት? መልሱልኝ። በስንት አይነት? በዚህ ውስጥ የእግዚአብሔርን መልስ ታውቃላችሁ። የመጀመሪያው እግዚአብሔር ጥያቄን የሚመልስበት መንገድ ወዲያውኑ አደርጋለሁ። እስቲ ወዲያውኑ አደርጋለሁ በሉ። የመጀመሪያው እግዚአብሔር ለሰው ልጆች ጥያቄን የሚመልስበት መስመር ወዲያውኑ አደርጋለሁ፣ ወዲያውኑ እሰራለሁ። እናንተ ገና ጥያቄያችሁ ካንደበታችሁ ወጥቶ ሳይነገረው የልብን መሻት የሚያውቅ እሱ ነውና ሳንለምነው የምንሻውን አውቆ የሚሰጠን እሱ ነውና የቸገራችሁ የጤና ጉዳይ ሊሆን ይችላል። የቸገራችሁ የኑሮ ጉዳይ ሊሆን ይችላል። የቸገራችሁ የትዳር ጉዳይ ሊሆን ይችላል። ይሄን ገና ሳትናገሩት አቤት ብላችሁ እንባችሁን ሳታፈሱ ገና በልቦናችሁ እያለ እግዚአብሔር ይህን ጥያቄያችሁን ሊፈታ ይችላል። የተፈታላችሁ ልትኖሩ ትችላላችሁ። ስለስንቀበላችሁ እንሰማለን። እኔና ወልደ ነጎድጓድ ቅዱስ ዮሐንስ እንተዋወቃለን። ገና የልቤን መሻት ሳልነግረው ሳልጨርስ ጉዳይን ፈቶልኛል የምትሉ የተፈታላችሁ አላችሁ። አይ ደግሞ ሁለተኛ የሰው ልጆችን ጥያቄ የሚመልስበት መንገዱ ትንሽ ጠብቁኝ፣ አንድ ሳምንት ሊሆን ይችላል፣ አንድ ወር ሊሆን ይችላል፣ ዓመታት ሊፈጁ ይችላሉ። ስለዚህ የእናንተ ጥያቄ የሚመለስበት መንገድ ቅድም እንዳልኳችሁ የጤና ጉዳይ ሊሆን ይችላል። በዚህ በማቴዎስ ወንጌል ምዕራፍ 5 ላይ ስታነቡ የዛሬ 15 ቀን የተማራችሁትን መጻጉዕ በሽተኛውን ታውቁታላችሁ። እዛው ጸበሉ ጋር መጠመቅ እየቻለ ሰው መለመን እየቻለ 38 ዓመት ሙሉ እግዚአብሔር አስጠብቆታል። ይሄን ያህል ዘመን አስጠብቆ መልስ ሊሰጥ ይችላል። የእናንተ የጤና ጉዳይ እየተሰቃያችሁ እየታመማችሁ እየደከማችሁ እግዚአብሔር ዝም ብሎ ሊያያችሁ ይችላል። ያቀረባችሁትን መልስ ቶሎ ላይመልስ ይችላል። ያኔ ሳትሰላችሁ የኔ ጉዳይ አብቅቷል ሳትሉ እግዚአብሔር ረስቶኛል ሳትሉ የምትጠባበቁበት እግዚአብሔር የመመለሻው መንገድ አንዱ ይሄ ነው። ሶስተኛው እግዚአብሔር ጥያቄን የሚመልስበት መንገድ ቅድም መጀመሪያ ምን አልኳችሁ? መጀመሪያ እንዴት ይመልሳል አልኳችሁ? አቤት ወዲያውኑ አደርጋለሁ ብሎ ይመልሳል። ሁለተኛስ ትንሽ ጠብቁኝ። ሶስተኛስ ምን አልኳችሁ? ሶስተኛው አይሆንም፣ ይሄ ጥያቄያችሁ አግባብ አይደለም፣ አልመልስም፣
ብሎ ጥያቄያችሁን በአራት ነጥብ ሊዘጋው ይችላል ሳይመልስላችሁ። እነዚህን አንድ በአንድ በዝርዝር እናያለን። የሁላችንም ጥያቄ ከዚያ አይወጣም። ወይ ቅድሚያ ተመልሶልናል፣ ወይ ትንሽ አቆይቶናል፣ እስከ መጨረሻው ደግሞ አይሆንም ብሎ አቆይቶን ሊሆን ይችላል። የመጀመሪያውን ወዲያውኑ አደርጋለሁ የሚለውን ሶስት የመጽሐፍ ቅዱስ ክፍላትን እናያለን። በዚህ በሉቃስ ወንጌል ምዕራፍ 13 ቁጥር 13 ጀምራችሁ ስታነቡት እኔ በመጽሐፍ ቅዱስ ታሪክ ውስጥ አባቶች ባስተማሩን የአንድምታ ትምህርት ውስጥ እንዲህ አይነት የሰው ልጅ ፈተና የደረሰበት የለም። 18 ዓመት ሙሉ ግንባርና ጉልበቷ በአንድ ላይ የተጣበቀ የድካም መንፈስ ያደረባት አንድ ብላቴና ነበረች ይላል መጽሐፉ። የድካም መንፈስ ያደረባት ቀና ብላ እናት አባቷን ፊታቸውን መመልከት ያልቻለች አንድ ብላቴና ነበረች። ታዲያ ቤተሰብ እንዲህ አይነት ልጆች ሲኖሯቸው ሀብት ንብረታችሁን ጨርሳችሁ ትደክማላችሁ፣ ታሳክማላችሁ። የማንሄድበት የማንወጣበት የማንወርድበት ቁልቁለትና ዳገት የለም። እግዚአብሔር ምሕረት ቢሰጣት ብላችሁ ለልጆቻችሁ ቤታችን ይቁጠረው፣ ጎረቤት ይቁጠረው። አሉ እኮ ልጆች እግዚአብሔር እንደሰጠን እንኳን አምነን የማንቀበላቸው ትንሽ አይምሯቸው ዘገም ያለ አይናቸው የፈረጠ ማያይ ከሆነ እግራቸው ልምሾ ከሆነ አይምሯቸው ዘገም ካለ አደባባይ የማናወጣቸው ልጆች እኮ አሉን፣ ወገኖች እኮ አሉን። የረሳናቸው ሰው ፊት ሲቀርቡ የምናፍርባቸው አደባባይ ይዘናቸው የማንወጣቸው ብዙ ልጆች እኮ አሉ። ቤቱ ይቁጠረው፣ ወገን ይቁጠረው። እነዚህ ሕፃናትስ እቺ ልጅም በዛ መስመር ላይ ያለች እናት አባት ደከሙ። ማውጣት ያለባቸውን ሁሉ አወጡ። መሄድ ያለባቸው ቦታ ሁሉ ደረሱ። ልጅቷን ግን የሚፈውሳት መድኃኒተኛ አልተገኘም ነበረ። ማንም አልተገኘም። እናት አባት ገንዘባቸውን ጨርሰው ሀብት ንብረታቸውን በልጆቹ ላይ አፍሰው መጨረሻ ላይ የያዙት አቋም ምንድን ነው? እቺ ልጅ የሰው መሳለቂያ አደረገችን፣ መሳቂያ አደረገችን፣ የገሌ ልጅ ናት፣ በበደላቸው በኃጢአታቸው እንዲህ ሆናለች አስባለችን አሉና ለብቻዋ አንድ ቤት ውስጥ ቆልፈው አስቀመጧት። ማን አላት እቺ ብላቴና? እናት ከጨከነች፣ አባት ከጨከነ፣ ወንድም እህት ከጨከነ፣ ዘመድ ከጨከነ ማን አላት? የምትበላውን እንኳን ቀና ብላ እንደ ሰው ስለማትወርስ በእግሮቿ መካከል ነበር የሚጣልላትን ፍርፋሪ የምትበላው። የጣላችኋትም የሰው ምላስ ከባድ ነው። የት ሄደች? ገደላችኋት ወይ? ምን አረጋችኋት ወይ? ይሄን ወሬ ሲያሰለቻቸው ራቅ ወዳለ ከተማ፣ ዘመድ ወደማይሰማበት፣ ወገን ወደሌለበት ከተማ ራቅ አድርገው ምኩራብ ደጅ ላይ በጠፍ ጨረቃ ጥለዋት ወደ ቤታቸው ገቡ። ሰው ይሄን ያህል ይጨክናል። ሰው ይሄን ያህል በወለደው ልጁ ላይ ይጨክናል። እግዚአብሔር እንዲህ አለ በዚህ በትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ ትንቢተ ኢሳይያስ ምዕራፍ 49 ቁጥር 15 ላይ እነሆ ሴት ልጅ ከማህፀኗ የወጣውን ልጇን እስከማትራራለት ድረስ ትደርሳለች። በዘመናችን የምናየው ወልደው ሽንት ቤት የሚጥሉ እናቶች እኮ አሉ። ወልደው ዱር ውስጥ የሚጥሉ እናቶች አሉ። ወልደው አንቀው የሚገሉ እናቶች አሉ። ሴት ልጅ ታዲያ ከማህፀኗ ለወጣው እስከዚህ ድረስ ልትጨክን ትችላለች። እኔ ግን እውነት እላችኋለሁ በእጆቼ መዳፍ ላይ ቀርጫችኋለሁና እስከ ዘላለም አልተዋችሁም አለ። ክብር ለእሱ ይሁን። የማይተወን እሱ ብቻ ነው። እናት ጨክና ስትል በጎበጠ ማንነታችን፣ በተወላገደ
ሲገፉን ሲጥሉን ቆሽሸን ያልጣልን በኃጢአት ጎብጠን ያልጣልን በሰው ዘንድ ተረስተን ያልረሳን ያስታወሰን እሱ የድንግል ማርያም ልጅ ብቻ ነው። አሁን ተስፋዋ ማን ነው? ምን ተስፋ አላት? አሁን ድሮም ያን ያህል የእናት አባቷን ድምፅ የምትሰማ የሚመጣውን አታውቅ፣ የሚመለሰውን አታውቅ። ማደሪያ የላት፣ የሚላስ የሚቀመስ የላት። እዛው ላይ ቁጭ ብላ እንባዋን ማውረድ ብቻ። አውርዱ ስለጎበጠው ሰውነታችሁ፣ አልቅሱ ስለተጣመመው ማንነታችን። ሁላችንም እናልቀስ። በመከራ ስለምትሰቃየው ስለ ሀገራችን ሁላችን እናልቀስ። ምንም ባላጠፉት ባልበደሉት ስለሚገደሉት አባቶቻችን፣ እናቶቻችን፣ እህቶቻችን፣ ወንድሞቻችን፣ ሕፃናት ጅምር ሁላችን ስቅስቅ ብለን እናልቀስ። ያኔ መልስ ያለው ይመጣል። ያኔ መልስ የሚሰጠን ወደኛ ይመለከታል፣ እንባችንን ያያል። አሁን ከማልቀስ ውጭ አማራጭ የለም፣ ከማንባት ውጭ አማራጭ የለም። ያቺ ብላቴና እናት አባት ጥለውኛል፣ ወገን ዘመድ ረስቶኛል። የማይረሳኝ በናዝሬት ላይ እየተመላለሰ የሚያስተምረው ኢየሱስ ብቻ ነው። መች ይመጣል ወደ ምኩራቧ እያለች ደረቷን እየደቃች ያቺ ብላቴና ታለቅሳለች። የዛችን ስቃይ ሰው ባይሰማው የዝሆን ጆሮ ይስጠኝ ብሎ ባይሰማውም እግዚአብሔር ሰማት። ክብር ለሱ ይሁን። ስትጨነቁ ከጭንቀታችሁ ጋር አትታገሉ። ሰይጣን ሲፈታተናችሁ ከሰይጣን ጋር አትታገሉ። ለማሸነፍ አትላላጡ፣ አትፈራገጡ። ከነ ችግራችሁ ከነ ጠላታችሁ ወደ ላይ ከፍ በሉ። ወደ ላይ ማን አለ? መልሱ። ማን አለ? ከፍ ወደሱ። እንባችሁንም እንደ ራሔል በእጃችሁ ዘግናችሁ ከፍ ወደሱ። አንድ ንስር አሞራ ሁላችሁም ታውቁታላችሁ። ወደ ላይ 3000 ሜትር ወደ ላይ ርቆ ምድር ላይ የጤፍ ንካች የምታክል ስጋ ካየ ከዛ ላይ ሆኖ ይመለከታል። ማነው እሱ? ማነው? ንስር አሞራ ይመለከታል። ከዛ ላይ በፍጥነት ወጥቶ ያቺ የወደቀችውን ስጋ ይዞ ይመለሳል። ችግራችሁን እንዲህ እንድታዩ ፈልጋለሁ። የመጣብንን መከራ እንዲህ እንድናየው ፈልጋለሁ። በምድር ላይ ያሉ የአንበሳ ልጆች የጅብ ልጅም ይሁን ከባድ የሚባሉ አውሬዎችን ንስር አሞራ ይበላቸዋል። የሚያሸንፈው የለም። የሰው ልጅም ተለቅ ካላለበት በስተቀር ሕፃናት ካገኘ ተሸክሞ ይዞ ይወጣል። የሚገርማችሁ ግን ይሄንን የንስር አሞራ የሚያሸንፈው ጥቁር አሞራ ብቻ ነው። ምን አሞራ? ጥቁር አሞራ ታውቁታላችሁ? ጥቁር አሞራ ታውቁታላችሁ? ያኔ በኖህ ጊዜ የማያይ መጉደሉን አረጋግጠናል ተብሎ በዛው የቀረው ልጆች ልካችሁ ቶሎ ሳይመለሱ ሲቀሩባችሁ የቁራ መላእክተኛ ያላችሁት ያ ጥቁር አሞራ እንዴት አንበሳን ያሸነፈ ንስር፣ የጅብ ግልገልን ጅብን የሚገል ነብርን የሚገል አሞራ ንስር አሞራ እንዴት ጥቁር አሞራ ያሸንፈዋል? ልክ ጥቁር አሞራ ላዩ ላይ ጀርባው ላይ ይቀመጥና ጭንቅላቱን ይቀጠቅጠዋል። ማንን? መልሱልኝ። ማንን? ንስር አሞራ። አሁን ላዩ ላይ የተቀመጠው ንስር አሞራ ያንን ከላዩ ላይ ለመጣል አይገለባበትም። ሲገለባበጡ መላላጥ አለ፣ ሲፈራገጡ መሰበር አለ፣ ሲፈራገጡ ከስር ወድቆ መሸነፍ አለ፣ ዓይን መጠንቆል አለ፣ ጆሮ መጥፋት አለ፣ ጥርስ መርገፍ አለ። አይፈራገጥም አሞራው። ቅድም እንዳልኳችሁ ከደረሰባችሁ መከራ ከሐዘናችሁ ለመውጣት መላላጡ መገለባበጡ አያዋጣም። ያን ንስር አሞራ ቀጥታ አሞራውን ጥናቱን ችግሩን እንደተሸከመ ወደ ሰማይ ይበራል። ወዴት? መልሱልኝ። ወዴት? ወደ ሰማይ። ጀርባው ላይ ማን አለ? ጥቁር አሞራ። ምን እያደረገው ነው?
መልሱልኛ ጎበዞች። አቤት እየበላው ጭንቅላቱን እየኮረኮመው እየተኮረኮመ ዱላውን ንክሻውን ችሎ ተሸክሞት ማነው ችግሩን ተሸክሞ የሚወጣ? እዚሁ ተገለባ ብቻ ጠፋዋለሁ እንጂ አይደለም። ይዞ ይወጣል ወደ ላይ። ልክ እሱ በበረረ ቁጥር ወደ ላይ በወጣ ቁጥር ኦክሲጂን የሚባለው አየር እያጠረ ይመጣል። ያ የተፈቀደው ለንስር አሞራ ብቻ ነው። ክልሉ እንደፈለገው እንዲበርበት፣ እንዲወጣበት፣ እንዲወርድበት። ሌሎቹ ከ100 እና ከ200 ሜትር በላይ ከሄዱ አየሩ እያጠረ እነዚህ ዛፎች እኮ መተንፈሻዎቻችን ናቸው። እነሱ ለኛ ኦክሲጅን ይሰጣሉ። ከኛ የተቃጠለውን ምግብ እየመገቡን የሚያኖሩ እኮ እግዚአብሔር የሰጠን ስጦታ ናቸው። እነዚህ ከፍ ባልን ቁጥር ከነሱ በተለየን ቁጥር ኦክሲጅን እያጠረ ማመንጫ የለም ማዛለ እያጠረ ይሄዳል። ንስሩ ደግሞ እየታደሰ ከፍ እያለ ወደ ላይ ይወጣል። አሁን በዚህ ጊዜ ያ ጥቁር አሞራ እየነከሰው የነበረ አሞራ መንከሱን ያቆምና አየር መፈለግ ይጀምራል። እያለ አየር ይስባል። አሞራው አሁንም ንስሩ ወደ ላይ መውጣት ነው። ከዛ በኋላ የሙቱን በእጆቹም በእግሮቹ ጥፍር አድርጎ ወገቡን ይይዛል። አየር ካጠረ ምን ሊሆን ነው? መልሱልኝ፣ ምን ሊሆን ነው? አቤት በቃ እስቲ ለሰከንድ እስቲ አፍንጫ እንደው 5 ሰከንድ 5 ደቂቃ 4 ደቂቃ አፍንጫውን አፉን አፍሮ ይቀመጣል። አየር ካጠረ ከተቀመጣችሁበት ወንበርን መውደቅ ነው አይደል? እግዚአብሔር አየር እንዳያጥረን እሱ እንደው ይጠብቅ። ከዛ በኋላ አሁንም ንስሩ አሞራ ወደ ላይ መውጣት ሲጀምር የአሞራው እጅና እግር መስራት ያቆማል። የነከሰውን አሞራ ይለቅና ምን ይሆናል? በእጁም ካልያዘው መንከሱንም ካቆመ ምን ይሆናል? አሁን ከጀርባው ላይ ወደ ታች ተመልከቱ። በወጣው ርቀት መጠን ወደ ታች ይፈጠፈጣል ያሞራው። ከዛ በኋላ በሕይወት አለ ይኖራል። ተመልሶ የዛ ያሞራ ሲሳይ ንስሩ ሲሳይ ይሆናል አሞራው። ወገኖቼ እንዲህ አይነት ችግር ተሸክመን ነው ያለነው። በሃይማኖታችን ከጀርባችን ቁጭ ብሎ የሚገለን የሚያርደንን ችግር ተሸክመን ነው ያለነው። የሚያቃጥለንን ችግር ተሸክመን ነው ያለነው። የሚያጠፋንን ችግር ተሸክመን ነው ያለነው። ከሀገር የሚያፈናቅለንን ችግር ተሸክመን ነው ያለነው። በሌት በቀን በበሽታ የሚመታንን የዲያብሎስን ችግር ተሸክመን ነው ያለነው። የሚያሰቃየንን በሽታችንን ለዘመናት ከኛ ጋር ያለውን ተሸክመን ነው ያለነው። ኑሮ ከብዶን ጠዋት በልተን ማታ መድገም አቅቶን ይሄን መከራ ችግር ተሸክመን ነው ያለነው። ታዲያ ይህን ችግር ለመጣል መገለባበጡ ይበጃል ወይ? በሽታችንን ከላያችን ለማስወገድ መፈራገጡ ይበጃል ወይ? አይበጅም። ቀጥ ብሎ ወደ ላይ ብቻ ችግሩን ማሳየት፣ ቀጥ ብሎ ሰማየ ሰማያትን ሰንጥቆ ችግሩን ማሳየት። በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 18 ጀምሮ ስታነቡት ያንድ የእስራኤላዊት ችግር እናያለን። የዚች የእስራኤላዊት ችግር ራሔል የምትባል ብላቴና ናት። በግብፅ ውስጥ በባርነት ያለች። ታሪኩን አላበዛውም ስለምታውቁት። ሙሴ በተወለደበት ዘመን ላይ ፈርዖን ወንድ ልጅ ከተወለደ አንገቱን እያነቃችሁ ግደሉ የሚል መመሪያ አስተላልፎ ነበርና ራሔል የምትባል ሴት በማኅፀኗ 2 ልጅ ይዛ የመውለጃዋ ሰዓት ደርሶ ካሁን ወንድ ልጅ ትወልዳለች፣ ሴት ልጅ ትወልዳለች እያሉ ቤተሰብ ዘመድ ቤቷን ከቦ ሲቀመጥ የፈርዖን ወታደሮች መጡና ተነሱ፣ ሁላችሁ ሽማግሌ የለ፣ አሮጊት የለ፣ ወጣት የለ፣ ሕፃን የለ፣ እርጉዝ የለ፣ ተነሽ ተባለች። ሰዓት እኮ ነው የቀራት ልትወልድ። ተነሽ ተባለች። እሷም ሄደች። በዚህ በራምሴና በጋምሴ በሚባሉ ዛሬ ግብፅ ላይ ፒራሚድ ተብሎ ዓለም የሚጎበኛቸው የግብፅ ፒራሚዶች እንዳይመስሏችሁ ድንጋይና ሸክላ የሰሯቸው
እንዳይመስላችሁ አሸዋና ሲሚንቶ ተበጥብጦ የሰራቸው የእስራኤላውያን አጥንትና ደም ነበረ። እችን ቤተክርስቲያን እኮ ዛሬ ያቆሟት የአባቶቻችን የነቢያት፣ የሐዋርያት፣ የካህናቱ ሰማዕትነት ደም እኮ ነው ያቆሟት። ለዓለም እያሳያት ያለው ግንብማ ሞልቷል እኮ በየቤቱ፣ ቪላ ሞልቷል በየቤቱ፣ የሚደረደረው ፎቅ ሞልቷል በየቤቱ። እችን ቤተክርስቲያን ስታዩት በደምና በአጥንት የተመሰረተች ቤት ናት። ቀላል እንዳትመስላችሁ። በዚህ በኤፌሶን ምዕራፍ 2 ቁጥር 20 ላይ እናንተ በሐዋርያት በነቢያት መሰረት ላይ ታንጻችኋል እኮ አለ። ነቢያት ምን አጋጠማቸው? ሐዋርያት ምን አጋጠማቸው? ሞት። በደስታ ያለፈ ሐዋርያ፣ በደስታ ያለፈ ነቢይ፣ ሰማዕት የለም እኮ። ራሔል እዛ ቀረበች። ምን አለ እርጉዟን ቢራሩላት፣ ወልዳስ ነይ ርገጪ ብትባል ጭቃውን አውቂ ተባለች። ከዛው ድካሟ ጋር ምንም ማድረግ አልቻለችም። ስትቆም የፈርዖን ሰራዊት ጅራፍ ወገቧ ላይ ያርፋል። ቀጥታ ያላት አማራጭ ጭቃ ውስጥ መግባት ብቻ ነው። አቤት ጭካኔ! በታሪክ የምንሰማውን ድሮ ያነበብነውን ሰዎች የነገሩንን ዛሬ በሀገራችን ላይ እያየ ነው። እርጉዟ ሆዷ ተቀዶ ልጇን ከሆዷ ገንጥለው የሚወጣበት ሀገር ላይ እኮ ነው ያለ ነው። እስከ መቼ? ራሔል ገባች ጭቃ ውስጥ። ጭቃውን ማብኳት ጀመረች። ጭቃውን እያቦካች የሽርቷ መጣና ልጁ ሊወጣው ነው። አዋላጅ የለ፣ ሐኪም የለ፣ እናት ታለቅስ፣ ባል ወይን የሚል የለም። ምንም አማራጭ የለም። የመጀመሪያውን ልጇን ጭቃው ላይ ጣለችው። አሁን ልጁ ያለቅሳል። ልታነሳ ስትል እንዳታነሺ ልጅሽን እዚሁ ጭቃ ላይ ርገጪው፣ የሚሰራውን ጡብና ፒራሚድ ግንብ የልጅሽ ደምና አጥንት ስለሚያጠነክረው ርገጪው አሏት። አያችሁ፣ አሁን ይጎበኛሉ ያልኳችሁ የእስራኤላውያን ደምና አጥንት የገነባው ህንፃ ነው ፒራሚዱ። አማራጭ የለም። በባርነት ያለ፣ በስደት ያለ ቢያለቅስ እንባው አይታበስ፣ ቢጮህ ጩኸቱ አይሰማም። እያለቀሰች እያነባች ልጇን ከጭቃው ጋር ረገጠችው። አንድ ቀን ደግሞ መጽናኛዋ ሆዷ ውስጥ ያኛው እንደተከተለ ይሄኛውም መጣው ልወለድ ማለት ጀመረ። ሕፃኑ እባካችሁ ይሄኛውን ረግጬዋለሁ፣ ገድዬዋለሁ፣ የቀረኝ አንድ ልጅ ነው ያለው፣ እባካችሁ እሱን ልውለድ አለቻቸው። ውለጂ፣ ከጭቃ ልትወጣ ስትል አይቻልም፣ እዚሁ ላይ ውለጂ። እዛው ጭቃው ላይ ሁለተኛውን ልጅም ወለደችው። ማንሳትና መሳም አልቻለችም። ህመሟን ሐዘኗን መርሳት አልቻለችም። ሁለተኛውንም ልጅ ሕፃኑን ጭቃ ውስጥ ረግጣ ከጭቃው ጋር ደሙንም አጥንቱንም ደባለቀችው። በዚህ ጊዜ እምባዋን ዘገነችና ወደ ሰው አረጨችም። ወገኖች ያላችሁ አላለችም። አባቶች ያላችሁ አላለችም። ሁሉን ወደሚመለከት ሁሉን ወደሚችል ወደ እግዚአብሔር እምባዋን ብትረጨው እምባዋ የሰማይን መስኮት አንኳኳና ከፈተ። አሁን የሚያስፈልገን ይሄ ነው። መከራው እንዲቆም የሚያስፈልገን ይሄ ነው። ስደቱ እንዲቆም የሚያስፈልገን ይሄ ነው። ሞቱ እንዲቆም የሚያስፈልገን ይሄ ነው። እምባችሁን ጸባዖት ፊት ለፊት ርጩት፣ በትኑት። ያኔ ወዲያው መልስ አለ። በራሔል እምባ እስራኤል ከ430 ዘመን የባርነት ኑሮ እግዚአብሔር እንዲወጡ አደረገ። የሚያስፈልገን ይሄ ነው። ማልቀስ ነው፣ ማመልከት ነው። ያቺ ብላቴና ለቅሶዋን ሐዘኗን ለቅሶዋን ቀጠለች። ልክ እሷ ስታለቅስ ለቅሶዋን እምባዋን እንደጀመረች የናዝሬቱ ኢየሱስ ክርስቶስ ላዘኑት መጽናኛ የሆነ ለሚያለቅሱት እምባን የሚያብስ ያንተን ስም ሰምቶ ጠላት ጸጥ ይበል ያንተን ስም ሰምቶ የተባለው ጌታ ያቺ ብላቴና ለቅሷን አየና እየበረረ ከሐዋርያቱ ጋር የተጨነቀች ነፍስ፣ የምታለቅስ ነፍስ፣ ለዘመናት ጎብጣ ወገን ዘመድ የተለያት ነፍስ ምኩራብ ላይ ወድቃለች እያለ እምባዋን አይቶ ወደ እሷ እየገሰገሰ መጣ። እምባችሁን አይቶ አምላካችን ወደ ቤታችን ይግባ። አሜን በሉ። አይዟችሁ። ለቅሷችሁን እናቶቼ፣ ጭንቀታችሁን አባቶቼ እግዚአብሔር አይቶ የቤተ ክርስቲያንን ስደት በቃ ይበለን።
አሜን በሉ። በቃ ይበለን። መጣም ባወራይቶ መጣና ሲያያት ግንባርና ጉልበቷ በአንድ ላይ ተጣብቋል። ምን ሆና ነው? ግማሹ ወሬ ያወራል ስለ ህመሟ። የሚያውቀው የታመመ ነው፣ የሚያውቀው የተጎዳ ነው። እናንተ እኮ ረሃብን የሚያውቀው የተራበ ነው። ሐዘንን የሚያውቀው ወገን ዘመድ ልጅ ሞቶበት የቀበረ ነው። የጠገበማ እንዴት ረሃብን ያውቃል? ጤነኛውስ እንዴት ስለ ህመም ብትጠይቁት ይመልሳል? ግማሹ ምን ሆና ነው ይላል፣ ግማሹ በበደሏ ነው ይላል፣ ግማሹ በኃጢአቷ ነው ይላል። እሱ ግን በበደልህም በኃጢአትህም አይልህም። ለማዳን ሲፈልግ የውስጥህን ንጽህና ብቻ ያያል። ያንተን የዘመድ ግርግር አይጠብቅም። እሱ ያጠራቀምከውን በካዝና ያስቀመጥከውን ያንተን ወርቅና ብር አይጠብቅም፣ አይመለከትም። እሱ የዘመዶችህን ዝና የዘመዶችን ክብር አይጠብቅም። እሱ ስላንተ የሚያወሩትን ስላንተ የሚያሙትን የነሱን ሐሜት የነሱን ወሬ አይጠብቅም። እሱ እንደ ሰው ወሬ ቢሆንማ ባልቆምን እኮ ነበር። እንደ ሰው ሐሜት በሆን ቆመን ባላገለግል ነበረ። እንደሱ ግን ሁላችንም ቆመናል። እንደሱ ሁላችንም ተንፍሰን ጠዋት ተነስተን ማታ ተኝተን ጠዋት ተነስተናል በሰላም። እኛ ጠዋት ማታ ተኝተን ጠዋት ስንነሳ ፊታችንን በውሃ አጥበን በሰላም ያሳደርከን በሰላም አውለን ብቻ እንዳለን እኛ ጠዋት ተነስቶ ኩላሊቱን ደግሞ የሚያጥበው ቤቱ ይቁጠረው። እኛ በነፃ የምንተነፍሰውን አየር ያለ ክፍያ ያለ ዋጋ የምንተነፍሰውን አየር በገንዘቡ እየገዛ በኦክሲጂን አፍንጫው ላይ ደቅኖ እኮ እንደውችን አየር አታጉልብኝ፣ አየሯን የምሞላበት ገንዘብ አታሳጣኝ የሚል ቤቱ ይቁጠረው እኮ። አያትና መጣና ሌላው ይሄን ሁሉ ሐሜት ሲያወራ ይሄን ሁሉ ወሬ ሲደረድር እሱ ስለጎበጠችው እያለቀሰ ስለኛ ያልቅስልን፣ ስለኛ ይዘንልን፣ ስለ ሀገራችን ይዘንልን። ያን የብርሃን እጁን 18 ዓመት የጎበጠ ወገብ ላይ ወጌሻው ያቃተው ሐኪሙ ያቃተው ይሄ የባህል ወጌሻ ሚያሸው ያቃተው ላይ እጁን ብቻ ጫን ሲያደርግ ያቺ ብላቴና ቀጥ ብላ ቆመች። ክብር ለመድኃኒዓለም ይሁን። እልላውና እንደው ይሄ ጾሙ ያዛችሁ መሰለኛል። ጾሙ ሲፈታ በደንብ አድርጋችሁ ትላላችሁ። እሺ እንዳትረሱ ይሄን ትምህርትሽ። የኔም ችግር ለካ እንደዚህ ይፈታል በሉ። የኔም ማዘን አቀራረቤ ትክክል አልሆነም እንጂ አቀራረቤን ባስተካክል በሰከንድ ሽርፍራፊዎች የኔ ጥያቄ ይመለሳል በሉ። ይመልሳል አይመልስም? መልሱልኝ። ወዲያውኑ መለሰላት አልመለሰላትም? አንድ ሌሎቹን በዚህ በማርቆስ ወንጌል ምዕራፍ 5 ላይ የሞተችውን ብላቴና 12 ዓመት ደም ሲፈሳት የነበራትን ሴት በሰከንድ የልብሱን ጫፍ ብትነካ ደሙ አይቆምላትም። ወዲያውኑ ጥያቄያቸው የተመለሰላቸውን ሰዎች እንድታዩ ፈልጋለሁ። ሌላው ትንሽ ጠብቀኝ ብያቸዋለሁ ቅድም። ወዲያው ካልተመለሰላችሁ አስጠብቋችሁ ከሆነ ትንሽ ጠብቁኝ ይላችኋል። ደግሞ በዚህ በኦሪት ዘፍጥረት ምዕራፍ 17 ቁጥር 1 ላይ አብርሃም ስንት ልጆች አሉት? ስንት ልጆች አሉት? አብርሃም የሳራ ባል ነው። ስንት ልጆች አሉት? ልጆች ሁለት። ማናማ? እሺ የአብርሃም ልጅ ማን ነው? ይስሐቅና ከአጋር የወለደው ማን ነው? እስማኤል። ሁለት አለ። አብርሃም 8 ልጅ አለው። አብርሃም ከኬጡራ ከምትባለው 6 ልጅ ወልደዋል። በስመ አብ ምን ተነገጣችሁ? አይወልድም እንዴ አብርሃም? ኬጡራ ከምትባለው 6 ልጅ፣ ከቤት ሰራተኛዋ ከአጋር 1 ልጅ። ስንት ሆነ? አንድ ጋር ስንት ሆነ? 7። ከሳራ ደግሞ ይስሐቅን ስንተኛው?
8ኛ የሚገርማችሁ ሳራ ይስሐቅን ስትጠባበቅ እድሜዋ ገፍቷል። ለአብርሃም ሳይሆን ሳራን እድሜዋ እስኪገፋ ድረስ ሙቀትና ልምላሜ እስኪለያት ድረስ ይስሐቅን አልወለደችም ነበር። ጠብቂኝ፣ እቤት ገብቼ እስክባረክሽ ጠብቂኝ፣ አብርሃም መንገድ ላይ ይዞኝ እስኪገባ ጠብቂኝ። በዚህ በኦሪት ዘፍጥረት ምዕራፍ 18 ላይ እንደጻፈው ጠብቂኝ። ያን ያህል ችሎ መጠበቅ ከበሽታ ጋር፣ ከስድብ ጋር፣ ከህመም ጋር፣ ከእርጅና ጋር ችሎ መጠበቅ ከባድ ነው። ግን ጠበቀችው። የእሱን ጊዜ ጠበቀች። እግዚአብሔር የዘገየ ቢመስልም ፈጥኖ ይመጣል። መጨረሻ ላይ ግን ይስሐቅን የመሰለ ልጅ አስጠብቆ እግዚአብሔር ሰጣት። ሌሎቹን ገብታችሁ አንብቡ፣ ሰዓት የለኝም። መጨረሻ ላይ አይሆንም ጥያቄያችሁን አስጠብቆም ሳይመልስ ወዲያውኑ ሳይመልስ አይሆንም ብሎ ጥያቄያችሁን በ4 ነጥብ ሊዘጋ ይችላል። ያኔ ቆም ብሎ ማሰብ ነው። ያልጠየቅኩት ጥያቄ ለካ አግባብ አይደለም። አግባብ ካልሆነ አይመልስም። የኛ ሴት እየሆነች አሉ። ታሪኩን ታውቁታላችሁና ችግረኛ ነች። ምንም የሌላት ዳ ምንም የሌላት ምናልኳችሁ እግዚአብሔር ምን አለ ለኔ እንደ ዛሬው ሳይሆን 1000 ብር ብትሰጠኝ ብላ ትለምናለች አሉ። ስንት ሺህ? 1000 ብር ስጠኝ ከችግሬ ልውጣበት። ጎረቤቷ ደግሞ ባለጸጋለች። ላንቺ የጠየቅሽውን ጥያቄ መልሳለሁ፣ ስንት ሺህ እሰጥሻለሁ። ለጎረቤትሽ ደግሞ ላልጠየቀችው ላልተቸገረችው ለጎረቤትሽ 2000 ብር ሰጣታለሁ አለ። ተስማማላችሁ? ተስማማላችሁ? የኢትዮጵያ እኮ ነጋዴ ነግዶ በሚያተርፈው ሰው እኮ አይደለም የሚቀረው፣ በሚከስረው ይደሰታል። አሁን እኔ በጠየቅኩ 1000 ብር ባልኩ ሳትጠይቅ ባለ ሀብት ሆና እንዴት ይሰጣታል ትላላችሁ? አትሉ? ለእሷ 2000 ከሰጠ በፍጹም ቆይ ልመናዬን አስተካክዬ ልምጣለች። አሁን ገባችና አውጥታ አውርዳ ምን አለች? ጌታ ሆይ ልመናዬን አስተካክዬ መጥቻለሁ፣ አንድ አይኔን አጥፋልኝ አለች። ከገንዘቡ ተሻገረ። ለምን አባቶቼ? የጎረቤቷ ስንት አይን እንዲጠፋ? 2 አይን እንዲጠፋ። ቅድም 1000 ሰጥሻለሁ ሲላት ለጎረቤት 2000። አሁን አይንሽን አንዱን አጠፋለሁ ሲል የጎረቤቷ ስንት እንዲጠፋ? አቤት አቤት! ልመና እንዲህ ሲሆን ይከለክላችኋል። ይሄ መርፌ ስትሰኩ ይከለክላችኋል። የእሷን ነገርማ ዮሐንስ ሚካኤል ካላሳየኝ ስትሉ አይሰማችሁም። እሱ አትበሉሽ ልቦና ስጣቸው ብሉና ጸልዩ። ታዲያ በዚህ በማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ የመጨረሻ ነው። የዘብዴዎስ ሚስት የዮሐንስና የያዕቆብ እናት ማርያም ጌታ የቅርብ ዘመዷ ስለነበረ ጠጋለችና ጌታ ሆይ አለች፣ እንደው ልጆቼን ዮሐንስና ያዕቆብን አንደኛውን ቀኝ ጌታ አንደኛውን ግራ ጌታ አይታል። የዘመድ ጥያቄ ግራሹ ቀኝሹ ማርግልኝ። ዛሬ ዘመድ የሌለው እኮ ስራ ይቀጥላል። ጌታ ዘመድ የሌለው ይቀጥላል። መልሱልኝ። አይቀጥልም። እንደው ከበረሃ ወደዚህ ለመግባት ወይ የናጠጠ ሀብታም ይሄን የሚቆጥ ካለ ከአንተም ኪስ ወፈር ካለ ትሻገራለህ። ካጠፋው ይቅርታ አድርጉልኝ። ዘመድ ካለ ታልፍ። ከዛ ውጪ እግዚአብሔር ካላየ በስተቀር እችም ለካ ይቺ ዝምድና ነገር ለካ ድሮም አለችና በዘመድ ቅጠርልኝ፣ ዘመድ ስለሆንክ ቦታ ስጥልኝ አለች። እሷ ጌታ ምን አላት? በእኔ ቀኝና ግራ መቀመጥ የሚገባቸው ከአባቴ ከእግዚአብሔር ዘንድ የተሰጣቸው ናቸው አለና ጥያቄዋን ሳይቀበል ይቻላል። እሷ ለካ ሳታስበው ለልጆቿ የለመነችው ሞት ነበረ። ምን ማለቷ መሰላችሁ? እሷ ጌታ የተረዳት ያስባል። በሱ ግራና ቀኝ መቀመጥ የሚገባቸው መሰቀል የሚገባቸው ጥጦስና ዳክርስ ናቸው። ስለዚህ ለልጆቿ አንተ ስትነግስ በመስቀል ላይ ስትቆም አንደኛውን በቀኝ እንዲሰቀል አድርግልኝ፣ ሌላኛውን ደግሞ በግራ እንዲሰቀል አድርግልኝ።
ሞት ስትለምኑ አይሰማችሁም፣ አይስማል። ለሀገራችን ሰላሙን ፍቅሩን ያድለን። የመከረን ያስተማረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ይቆየን።